ረስ አውጣ ይውጣ። የገባ ነገር ካለ ሁሉ በምግብ የገባ በየትኛው መልክ የገባ ምንትምሉ ምግብ አይደለም ምን አይደለም። በቃ የራሴን ማጥፋት ፈልጋለሁ። በቃ ይሄን ኑር አይደለም አልፈልግም። እንግዲህ ባለ ለዲዳው ማለት ትድናለህ ብዬ መሄድ አይችልም እኮ ባጃጁ ኤክቲቭ ባጃጅ ኮንትራክት ተስማማ። አዎ ከዚህ ቦታ መጣሁ ጋቢ ለተፈጋ ነው የተቀመጠው። ሳምንት ሙሉ ምግብ አይበላም ምን አይደለም። ከዛ እሱ ውጭልኝ አለ። አልወጣም። ለምን ፈለግከው ሲሉ በቃ የራሴን ማጥፋት ፈልጋለሁ። በቃ ይሄ መኖር አይደለም አልፈልግም አለ። ከዛ ወደ ቸርች አለ እዛ ወስዳለሁ። ጌታ ያድናል። እዛ ያለው መንፈስ በጣም ነው የሚያድነው አልኩት። አልድንም፣ እኔ አልድንም፣ ከእንግዲህ በኋላ እኔ ልዳን ነው አለ። ትድናለህ ብዬ መሄድ አይችልም እኮ ባጃጁ እጄ ባጃጅ አመጣ። ኮንትራት ይዘሽ መጣሽ? አዎ። ከዛ እዚህ ድረስ አመጣልኝ። ጋቢ ለብሶ እዛ ጋ ነው የተቀመጠ። ከዛ እዚህ አመጣና ጸለለት። ውሃ ጠጣ ብላልከ ዋጣ። ከዛ ወነ ምግብ ሰጣ። ፒዛ ሰጣው። እዚህ ፒዛ ሰጣ። ያስ አውጣ ይውጣ። የገባ ነገር ካለ ሁሉ በምግብ የገባ በየትኛው መልክ የገባ ከዛ ወደ ላይ አለው እዚህ። ከዛ ስለው በቃ ስንገባ ማለት ነው እየበላ ሄደ። ክብር አምጡ ለኢየሱስ። ለአብ ክብር ይሁን፣ ለወልድ ክብር ይሁን፣ ለመንፈስ ቅዱስ ክብር ይሁንለት ለኢየሱስ። ሃሌሉያ። ለሰው የማይቻል ለእግዚአብሔር አይቻልም የተባለው በር በዚህ ሳምንት ይከፈታል። አይሆንም የተባለው ነገር ወደ እጅ ይገባል። ሰውና ጠላት የዘጋው ያንተ ነገር ይከፈታል። አይሆንም የተባለው የእናንተ ነገር መሆን ይጀምራል። የተለያየ ዓለም ያላችሁ የተዘጋ ምዕራፋችሁ ይከፈታል። በእናንተ ላይ ዘመናት ያስቆጠረ በሽታ ይነቀላል። ሰውና ጠላት የደመደመው ጉዳይ የእናንተ ነገር ይከፈታል። ከዚህ ሲገባ በሰላምተኛ ከዛ ሌሊት ተነስቶ ራበኝና ተነሽ ምግብ አራካታሳታ ሳቶ ብራሲያቴናሞስ ጂሰስ ነም ጂሰስ ከአጋንንት ስራ ነፃ ሲወጣ ነበር። ምግብ እንኳን አምጥተህ ሲሰጥ ውሃ ጠጥተን ውሃ በማይክሮ ሰከንድ ውስጥ ከላዩ ውስጥ ይወጣ ነበር። በጣም የሚገርም ረጅም ጊዜ ጮጋራው ዳይሜጅ ሆኗል። በቃ ምግብ መብላታችን ሆዱ ውስጥ እንደ እባብ ይንቀሳቀሳል። ሰውነቱ እንደ እሳት ይቃጠላል። ራሱን ለማጥፋት በጣም ይታገላል። እግዚአብሔር ከዛ ቀንበር ነፃ ወጣ። ዛሬ አንድ ሰው ሌላውጅ ለዘመናት አንገት ያስደፋ መከራ ከቤት ላይ ይሰበራል። ከሰው በታች ያደረገ መከራ ዛሬ ከህይወት ይሰበራል። በቃ የኔ ነገር ባያላችሁ የተዘጋችሁ ምዕራፋችሁ እንደገና ይቀጥላል። በጌታ በኢየሱስም የተዘጋ በሮቻችሁ ይከፈታል። ዘመናት ያስቆጠረው በሽታ ከናንተ ላይ ይንከባለላል። ጩና እስኪ ይነሳል በል እስኪ። አሁን ይሄን ቃል እየነገርኩ እንደዚህ ብሎኛል። 4 ሰዎች አሁን እግዚአብሔር ፈውስ አድርጌያለሁ ብሎኛል። በጣም የሚገርም ከጌታ ጋር በጣም ቁጭ ብሎ ከጌታ ጋር በጣም እየተወራረደበት ምሽት ነበረ። በጣም አንደኛ ከመሞት ራሱን ለመሞት እየተዘጋጀ ያለ ሰው ነው ወደዚህ ቦታ ይዞ የመጣውና ከአጋንንት ስራ ነፃ እስከወጣ በኋላ ምግብ መብላት አለበት። ምግብ ሰጣን። ምግብ ስንሰጥ መብላት አልቻለም። እንደው እኔን መታ እንደምትመሰክር አውቃለሁ። እኔ ምን አልኩ የዛ ቀን እመኔ አንተ ተፈውሳል አይደለም? አንተ ፈውስን ተፈውሳል። ግን አንተ በስጋ ነው እየተከራከረ መንፈስ ቅዱስ አንተ ምን አድርጓል? ፈውሶታል። አንተ ግን አላመንክም አይደል ያልኩ። ግን መንፈስ ቅዱስ አንተ ምን አድርጓል? ፈውሶሃል ይመስለኝ። ለዛ ሰው ሲጸልይ አንዳንድ ሰዎች ሰውየው ማስመለስ ሲጀምር አንዳንድ ሰዎች ተነስተው ሄዱ ብድግ ብሎ አይ ምንም አልተፈወሰም ምናምን ብሎ ማለት ኢየሱስ ጌታ ነው። ለጌታ ግን ሁሉ ይቻላል።
ለጌታ ሁሉ ይቻላል። እዚህ ቤት ያላችሁ ከቅርብ ጊዜ በኋላ ብዙ የሞቱ ሰዎች ይነሳሉ። አምቡላንስ ሪፈራል ወደዚህ ቦታ ይጻፋል። ይኸው ነገር አዲስ ሪፈራል ከጫንጮ ተጽፎ አዲስ አበባ አይደለም የሚሄዱ ወደዚህ ቤተክርስቲያን ይመጣሉ። እግዚአብሔር ይሄን ቤተክርስቲያን በካንሰር በሽተኞች ላይ ገና በኢትዮጵያ ላይ ያገናል። ብዙ በሽተኞች ነፃ ይወጣሉ። ብዙ ታምራ በዚህ ቦታ ይሆናል። የተለያየ ዓለም ሰዎች ወደዚህ ቦታ ይመጣሉ። ብዙ የታሰሩ ሰዎች መፈቻም ስፍራ ይሆናል። እግዚአብሔር የብዙዎችን በር በዚህ ቤት ይከፍታል። እግዚአብሔር እንደዚህ ብሎኛል። በዚህ 19 ቀን ውስጥ የመኪና ቁልፍ ወደ እጁ የሚገባ ሰው ያለው 19 ቀን ውስጥ የመኪና ቁልፍ ወደ እጁ የሚገባ ሰው ያለው በቃ እዚያን ቀን ጀምሮ አልተኛም። እንደው በማግስቱ አዲስ አበባ ከጓደኛው ጋር ቸርች ሄዳ ከጓደኛ ጋር ተያይዞ አዲስ አበባ ቸርች ሄደ። አዎ ጎረቤት ራሱ እዚህ ውስጥ አለ። ያ ሰው እሱ ነው ያየችው። ከዛ ነው ወዲህ ተኝቶ አቅም ዛሬ ራሱ አብረን እንሄዳለን ብሎ ሄዶ ሆነ ስራ ሄደ ሆነ ስራ ላስማማ ብሎ ደላላ ሄዷል።